ሴትየዋ ከቤቷ ስትወጣ አዛውንቱ የጥበቃ ሠራተኛ ሰላምታ ሰጣት። ማዳም መልካም ልደት፣ ብዙ ነገር እንደሌለኝ አውቃለሁ፣ ነገር ግን የእርስዎን ቀን ለማክበር ይህንን ጫማ ገዝቼልዎታለሁ አለ። እሷም ፈገግ ብላ አመሰገነችው። ነገር ግን ከግቢው እንደወጣች ተበሳጨች። እንዴት ራሱን ከእኔ ጋር አንድ ደረጃ ላይ አድርጎ ያስባል? ይህንን ርካሽ ነገር አደርጋለሁ ብዬ ማሰብ እንኳ አልችልም አለች። በፍጥነትም ጫማዎቹን መንገድ ዳር ላይ ወርውራ በመኪናዋ ከነፈች። በኋላ ላይ የጥበቃ ሠራተኛው ምሳ ለመግዛት ሲወጣ ጫማው መንገድ ዳር ላይ ተጥሎ አየው። በዚህም ልቡ በጣም ተሰበረ። በማግስቱ የሴትየዋ ባል የሆነ ችግር እንዳለ ተመለከተ። ቢል፣ ሁሉም ነገር ሰላም ነው፣ ያዘንክ ትመስላለህ አለው። የጥበቃ ሠራተኛውም ትላንት የማዳም ልደት ነበር፣ እኔም ጫማ ገዝቼ ስጦታ ሰጥቻት ነበር፣ እሷም አመስግናኝ ነበር፣ ነገር ግን በዛው ሰዓት መንገድ ዳር ላይ ተጥሎ አገኘው ሲል መለስ። ባልየው ጫማዎቹን ሲያይ የራሱን አዲስ ጫማ በማውለቅ ለጥበቃ ሠራተኛው እንዲያደርጋቸው ሰጠው። በዚያኑ ምሽት ሚስትየው ወደ ቤት ተመለሰች። የጥበቃ ሠራተኛው እግር ላይ ያሉትን ጫማዎች እንዳየች በቁጣ ወደ ባሏ ገሰገሰች። እኔ የገዛሁልህን ጫማ ለምንድነው ጥበቃው ያደረገው? ውድ ስጦታ ነበር፣ እሱ ደግሞ ተራ የጥበቃ ሠራተኛ ብቻ ነው ስትል ጮኸች። ባልየውም ጫማውን ስላልወደድኩት ለእሱ ሰጠሁት፣ እሱ ደግሞ በጣም ወዶታል ሲል መለሰላት። እሷም በጣም ጎድቶኛል፣ ስጦታውን ከልቤ ነበር የሰጠው፣ እንዴት እንዲህ ታደርግብኛለህ አለችው። ባልየውም እንዲህ ሲል መለሰላት፣ ውዴ፣ አሁን አንቺ የተሰማሽ ስሜት የጥበቃ ሠራተኛውም አንቺ የስጦታ ጫማውን ስትወረውሪበት ልክ እንደዚሁ ነው የተሰማው። ስጦታውን ባትወጂው ኖሮ በቀላሉ አልፈልግም ማለት ትችለ ነበር አላት። ማንኛውም ሰው በአለባበሱ ሳይሆን ሰው በመሆኑ ብቻ ሊከበር ይገባል።